ሰላም ውድ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? እኔ ያለሁላችሁ ደህና ነኝ። ዛሬ የማሳያችሁ ገጠር ነው። ገጠር ሄደን በአጋጣሚ ብታዩ ሁሉም ያለ ገጠር ነው እና ትንሽ ላሳያችሁ ለእናንተም ብዬ ነው የቀረጽኩትና እንዴት እንደሚያስፈራ ብታዩ። ማለት እኔማ ኢትዮጵያ ወደ የት ነው ይሄ? ወደ አፋር ክልል ነው ምናምን ነው የመሰለኝ። ይሄ ምንድነው? ይሄ ዛፎቹን ምናምን ሳይ እነዚህ ምንድነው የሚባለው? ይሄ ዛፉ እሾክ ያለው ነገር ምንድነው የሚባለው? እንደዛ ነገር ድንጋዩ ገደሉ ምናምን ሲያስፈራ ብታዩና ቆይቷል። በነገራችሁ ላይ ከቀረጽኩት ግን በአጋጣሚ ስላልተመቸኝ ድምፁም ስለሚረብሽ በድምጽ ማስተካከል ስለነበረብኝ አላስተካከልኩትም እና ለዛ ነው ያልፖስተትኩትና ብታዩ በቃ በጣም ገደል ነው። ገደል ማለት ነው የማይታሰብ እዩ ድንጋዩ ምናምን እና መኪናው ራሱ ሲሄድ ገጭ እያለ ነው የሚሄደው። ልክ ኢትዮጵያ ገጠር ከክፍለ ሀገር ምናምን ስንሄድ ያለው መንገድ ነው የሚመስለው እና በዛ ላይ ምንም ነገር ቤት የሚባል ምናምን የለውም። ገጠር ታለም ያለ ገጠር እና አረቦች ታውቃላችሁ እንደዚህ አይነት ነገር ይወዳሉ። የሄደው ጫካ መቀመጥ የሆነ ትንሽዬ ውሃ ራሱ ሲያገኙ ብርቅ ነው የሚሆንባቸው እና እኔ ደግሞ ውሃ ያለበት ቦታ ነው የምንሄደው ምናምን ሲሉ በቃ አሪፍ ቦታ መስሎ የነበረና ስንሄድ ሳየው ትንጥዬ ወንዝ ናት፣ የሆነች ትንሽዬ ወንዝ ማለት ነው የምትወርድ ነገር እና ገርሞኝ ነበረ እላችኋለሁ ውዶችዬ። እና ብዙ ጊዜ ቤት ነው ትተውኝ የሚሄዱት እና አንዳንዴ እንደዚህ ይዘው ሲወጡ ደስ ይለኛል፣ ግን ለመቅረጽ አይመችም። ምክንያቱም ብዙ ሆነን ስለምንሄድ ባልና ሚስት ወይ ከፊት ያለ ሰው ብቻ ቢሆን ጥሩ ነበረ፣ ግን ከኋላ ብዙ ሆነን ስለምንሄድ እንደዚህ ፍሪ ሆኖ ለመቅረጽ አይመችም። ይሄንን ራሱ ልቅረጽ እንደ ምናምን ብዬ አስፈቅጃቸው ነው የቀረጽኩትና ሲቀረጽ ብዙም አይወስዱም። እንደውም በነገራችሁ ላይ ልጅቷን ለእናትየው እየነገረቻት ነበረ። ምን ልታደርገው ነው? ከሩቅ ጀምሮ ብዙ ደቂቃ ስትቀርጽ ነበረ ምናምን እያለች እየነገረቻት ነበር ለእናቷና ያልሰማው ይመስሏት ነበረ፣ ግን ሰማዋት ስታወራትና ያው ይጠረጥራሉ። ታውቃላችሁ የሆነ ነገር ሲቀረጽ አይወዱም ምናምን እና ገርሞኛል። እኔ በጣም ነው የገረመኝ። ማለት እንደዚህ አይነት ቦታ አለ እንዴ ነው ያልኩት። እንደውም ይሄ የሳውዲ ገደል ያለው ማለት ሳውዲ ገደል ያለ አይመስለኝም ነበረ። እኔ በፊት መሄዳ ነበር የሚመስለኝ፣ ግን ገደሉ ራሱ ያለው ሳውዲ ምድር ላይ ነው። ገደል ቢሏችሁ ገደል እንዳይመስላችሁ፣ ገደሉ ያለው ሳውዲ ላይ ነው ያልኩት እኔ። ይሄ እንደውም ብዙም አይታይም በደንብ እንጂ ትላልቅ ገደል ተራራ ምናምን አለበት። ሌላ ደግሞ ምን እንደገረመኝ ልንገራችሁ። እንደዚህ የለም ያለ ገደል ላይ ማለት ነው እንትኖች አሉ፣ አህዮች፣ በጎች ምናምን አሉ። ብታዩ በጎቹ ውስጥ ችግር የለውም ይወጡታል ይወርዱታል ምናምን፣ ግን አህዮች ምናምን አሉ። ከዛ ማታ ራሱ መሽቶ ስንመለስ አህዮቹ እዛው ቦታ ላይ ነበሩና እዚህ አውሬ የለም እንደ የሚበላቸው ነገር የለም ወይ ምናምን ብዬ እየጠየኳቸው ነበረና የለም ምናምን አሉና እኔ አላቅም እንግዲህ ኢቭን የሴትዮዬ ነው የሰውዬ እናት የሆነ ጊዜ በጎች ጠፍተው 50 ምናምን የሚሆኑ በጎች ጠፍተው ከዛ በማግስቱ ጠዋት ተገኙ አሉና ምንም አውሬ የለም መሰለኝ የሚበላ ነገር ምናምን የለም። እኛ ሀገር ቢሆን አስቡት፣ ተኩላ አለ፣ ጅብ አለ። እንኳን ውጭ አግኝቷቸው ይቅርና በቀን ራሱ ካገኛቸው ወደ ጫካ ከሄዱ አሳዶ ነው የሚበላው። ታውቃላችሁ ተኩላ። ሌሊት ደግሞ ጅብ አለ ምናምን እና ገርሞኛል። በቃ ሀገሪቱ ማለት ነው ምንም የለውም ማለት። ሄዳችሁ አሁን እዚህ ሄጄ እኔ ተኝቼ ራሱ ብውል ማንም ዞር ብሎ አየኝም፣ ማንም እንትን አይለኝም። ይሄ አውሬ ምናምን ያሰጋኛል ብዬ አልፈራም። የሚያሰጋው እዚህ ሀገር እንትን ነው የጊንጥና እባብ ምናምን ነው። እሱ በብዛት አለ። እሱ ነው የሚያስፈራው እላችኋለሁ። እና ይሁት ብቻ እንዴት እንደሚያስፈራ። ቤት የሚባል ነገር የለም። እንደዚህ አይነት ነው በቃ የሆነ ጫካ ገደል ምናምን ነው ያለውና ጫካው ብዙ አይባልም፣ ግን ገደሉ ምናምን የድንጋዩ ኮረኮንች ነው በቃ አለ አይደለ? እና አላችኋለሁ ኢቭን ወደ ከኢትዮጵያ ወደ ሳውዲ የሚገቡበት እኔ ወደ ገጠሩ ነኝና ከኢትዮጵያ ወደ ሳውዲ የሚገቡበት ራሱ እኔ በዚህ ባለሁበት አካባቢ ነውና ይሄንን ገደል አቋርጠው እንደመጡ ምናምን ሳይ በጣም ይገርሙኛል።
ጽናታቸው፣ ብርታታቸው ምን ያህል እንደሆነ በጣም አድንቄያቸዋለሁ። ወንዶቹስ እሺ እንደው ይሁን፣ ግን ሴቶቹ በዚህ በረሃ ይሄን ገደል አቋርጠው መምጣታቸው እግዚአብሔር እውነትም ብርታቱን ሰጥቷቸው ካልሆነ በቀር ይሄ የሚታለፍ ገደል አይደለም። በጣም የሚከብድ ሀገር ነው። በዛ ላይ ሙቀቱ በጣም የሚሞቀው ሙቀት፣ ይሄን ተቋቁመው ሙቀቱን፣ ብርዱን፣ በረሃውን፣ ገደሉን፣ ምኑን፣ በዛ ላይ ረሃብ አለ፣ ውሃ ጥማት አለ። ይሄን ሁሉ ገደላ ገደል አልፎ ገብተው መስራታቸውና መቋቋማቸውን ሳስብ እኔ በጣም ነው የማደንቃቸው፣ በስደት በእግር የመጡ ልጆችም ማለት ነው። እና እኛ ኢትዮጵያ ገደል አለ ብለን እናወራለን እንጂ ኢትዮጵያ ይህን ያህል ገደል የለም። እኔ እንዳየሁት ነው የምላችሁ። ይሄ እንኳን እዚህ ብዙ አይደለም፣ ግን የኛ ልጆች የሚመጡበት ተብሎ ሲወራ የሰማሁት በጣም የሚያስፈራ ገደል ነው። ይሄ እንኳን ብዙም ገደል አይባልም፣ ያው ይሻላል፣ ገደል ነው ግን ይሻላል፣ እንደዛኛው አያስፈራም። እና ውዶችዬ እኔ ብቻ ገርሞኛል። እና ደግሞ እህል ራሱ ይበቅላል እዚህ ኮረኮንች ላይ እህል ተዘርቶ ይበቅላል። የሚገርመው ነገር ማለት ነው እኛ ሀገር እዛ ስንት ለፍተን አርሰን ቆፍረን ያልበቀለው እህል እዚህ አሁን ዝም ብለው ቢዘሩት ይበቅላል። እዚህ ጋር በአጋጣሚ አንድ ቤት አለ፣ ግን ሰው ይኖርበት አይኖርበት አይዶን ነው። ይኸው አቧራው እንዴት እንደሚሆን ወይኔ የፈጣሪ ስራ ግን እኔ ይገርመኛል ሳስበው፣ ግርም ነው የሚለኝ። ማለት ይሄን ገደላ ገደል ምናምን ተራራውን፣ ወንዙን፣ ምኑን የፈጠረ አምላክ፣ ምድርን በአጠቃላይ የፈጠረ አምላክ ይገርመኛል። ታውቃላችሁ? ይኸውት አሁን እዚህ ጋር ትንሽ ሜዳ ነው፣ ይሻላል። እስማ መኪናው እንዴት እንደሚጮህ ብታዩ፣ ገርገጭ እያለ ነው የምንሄደው፣ ልክ እንደ ፈረስ። ደግነቱ ትልቅዬ መኪና ነበር የያዙ እንጂ ትንሿማ አትችለውም ጭራሽ፣ ይህን ኮረኮንቹን ማለት ነው። እና ገጠር ለናፈቃችሁ ኑና ተመልከቱ፣ ይህን የመሰለ ሀገር አለ ልላችሁ ፈልጌ ነው የቀረጽኩላችሁ የኔ ወዶች። እዚህ ጋር ደግሞ አረንጓዴ ቅጠል ሳይ ደስ አለኝ። ምክንያቱም ትንሽ ዝናብ ዘንቦ ነበር ያን ሰሞንና አረንጓዴ ነበር አካባቢው። በዛው ሳውዲ ዝናብ አይዘንብም ምናምን ይባላል፣ ግን የትኛው በረሃ እንደሆነ ያሉት የአቧራ እያቦነኑ የማያቸው ልጆች የትኛው ሳውዲ እንደሆነ ያሉት አላውቅም። ግን ወደኛ ሀገር እንደዚህ ትንሽ ለምለም አለ፣ ሳር ምናምን አለ። ኢቨን ሁላ ምን አይቻለሁ መሰላችሁ? የሚያስቀና ይሄ የሚጎዘጉዝ ቄጤማ ነገር የለም፣ እሱን የሚመስል አይቻለሁ፣ ወንዝ ዳር ማለት ነው። የሀገሬ ነገር ትዝ አለኝና እንዴት እንዳሰብኩ ታውቃላችሁ? ወይኔ ይሄንን እኮ ቆርጦ ቡና ማፍላት ነበረ እያልኩ ያሰብኩ ነበር። በአጋጣሚ ሀገሬ ትዝ ብሎኝ ማለት ነው። የሆነ ወንዝ ዳር የሚበቅለው የሚያማምረው ዛፍ ነገር አለ አይደል? ዛፍ ሳይሆን ቄጤማ የሚመስለው ነገር፣ እሱ ምናምን አይቻለሁ በአጋጣሚ እላችኋለሁ ውዶች። እንሂድ እስቲ እየሄድን ጉዞ ላይ ነን። እዚህ ጋር አሁን ትንሽ ሜዳ ነገር ነው። ውሃዋን ባሳያችሁ እንደው ትስቃላችሁ። ውሃ እንዋኛለን ብለው የሄዱበት። አይ ብዙ ነው እናንተ የቀረጽኩት ራሱ አያልቅም እንዴ! ምን ጉድ ነው! እኔ ገርገጭ የሚለው ድምጽ ይጠፋል ብዬ በድምጼ ብገባ ማውራት ደከመኝ። ምን ላውራ? የሚታየው አንድ አይነት ገደል ነው። ስለምን ላውራ ታዲያ? ግራ ገባኝ እኮ። ባይ ዘ ዌይ ስንት ደቂቃ መሰላችሁ የፈጀብን? 1 ሰዓት ምናምን ይሆናል። እኔ ያው 15 ደቂቃ ይሁን ምናምን ነው የቀረጽኩት።
ግን ረዘመብኝ። አይ ስንትና ረዘመብኝ። አዎ ደርሰናል መሰለኝ። ይቻት ውሃዋ እንደውም ደርሰናል መሰለኝ። ቀርበናል። ውሃ አለች፣ ትንሽዬ ውሃ እየው መሰለኝ። እና ውሃ እንዋኛለን ብለው የሄዱበት ራሱ መዋኛ ሳይሆን ይገርማል። ብቻ እኛ ሀገር ቢሆን እንደዚህ ወንዝ ምናምን ብርቅ አይደለም፣ ግን እኔ ወጥቼ ስለማላቅ ብርቅ ሆኖብኝ ነው። እና ደግሞ እንዋኛለን መዋኛ አለው ሲሉ እኔ ትልቅ ባህር ነገር ነበር የመሰለኝ፣ ግን ትንሽዬ ወንዝ ናት። እንደዚህ የደረቀ ወንዝ ማለት ነው። እና የተጠራቀመ ውሃ የተጠራቀመ ሳይሆን ከላይ የሆነ እንግዲህ የተቆፈረ ውሃ ነው መሰለኝ። አዎ እንደዚህ አሉ እንጂ ውሃ ምናምን ሲጠፋ ወደ ከተማ ከዚህ ነው እየቀዱ በመኪና የሚያመጡልን አሉ። ይሄ የውሃ ማመላለሻው መኪና አለ አይደለ? ትልቁ ቱቦ፣ በሱ እየቀዱ ነው የሚያመጡልን አሉ። ስለዚህ ከዚህ ነው እየቀዱ የሚወስዱት። አያችሁት? ያያችሁት? ወንዙ ይኸው ትችን ነው የምታክለው። እንግዲህ በዚህ በኩል እንዳልቀርጽላችሁ ልጅቷን እቀርጻለሁ ብዬ ፈራው እንጂ ትንሽዬ የሆነች ጎድጎድ ያለች ውሃ ነገር አለች። እዛ ውስጥ ነው የሚዋኙት እንጂ ሌላ ምንም የተለየ ነገር የለውም እላችኋለሁ የኔ ውዶች። እንዴ እዚህ ጋር አይደለም እናንተ፣ የሌላ ወንዝ ነው መሰለኝ። ይሄንን አልፈን ነው እዚህ አይደለም። ጠፋብኝ። ይሄ ሌላ ትንጥዬ ወንዝ ነገር ናት። ግን እየደረስን ይመስለኛል። አዎ ደርሰናል። ይሄ የወረደው ነው ታች ያገኘ ነው ማለት ነው። ልናርፍ ነው። ተሻገርን ወንዙን ተሻገርን ትላላችሁ። እዛ ልናቆም ነው። እዚሁ ዛፍ ስር ልናቆም ነው። ከዛም እዚህ ዛፉ ስር ምሳ ሰራን፣ ምግብ በላን ምናምን እና ትንሽ ወክ አደረግን። ከዛ ወደ ቤታችን 1-2 ሰዓት ይሁን 3 ሰዓት ተቀመጥንና ተመለስን። ያት ወንዟ ትንጥዬ ናት በጣም። እዚህ ጋር ሰውየው ለማቆም ቦታ እየመረጠ ነበር እና ከዚህው ጋር የተጨቃጨቁ ነበር። እዚህ ጋር ቁም እየተባባሉ እና ደግሞ እዚህ ምን አጋጠመ መሰላችሁ? ዛፉ ላይ እስስት አገኘን። እስስት ነው ምንድን ነው የሚባለው? የትልቁ ነገር ዛፍ ላይ የሚቀመጠው እስስት ነው እርግጠኛ ነኝ።